በሁሉም ሰው ተወዳጅ የሚያደርጋቸው የስነ ልቦና እውነታዎች። ዛሬ ምናልባትም በሕይወታቸው ውስጥ ከምትፈልጓቸው ነገሮች አንዱን በብዙዎች ዘንድ ተወዳጅ መሆንን እንዴት ማግኘት እንደምትችሉ የሚያሳዩን ጥልቅ የስነ ልቦና እውነታዎች ይዘንላችሁ ቀርበናል። የምንናገረው የውሸት ስብዕና ፈጥሮ ሰዎችን ስለማታለል አይደለም፣ እውነተኛ ግንኙነቶችን በመፍጠር ተፈጥሯዊ በሆነ መንገድ በሰዎች ልብ ውስጥ ቦታ ስለማግኘት ነው። ይህን የሚፈጥረው ኃይል የስነ ልቦናን፣ የፍልስፍናን ጥበብና የስኬታማ ሰዎችን ተሞክሮ በትክክል ስንጠቀም ነው። ታዲያ በሰዎች ልብ ውስጥ ልዩ ቦታ እንዴት ማግኘት ይቻላል? ለምን አንዳንድ ሰዎች በተፈጥሯቸው ሁሉንም የሚያማልሉ ይመስላሉ? ለምንስ በብዙዎች ዘንድ ተወዳጅ ይሆናሉ? ዛሬ ይህን ቪዲዮ እስከ መጨረሻው ካያችሁ ለዚህ ሁሉ መልስ ታገኛላችሁ። እስኪ ወደ ቪዲዮ እንገብተን በጥልቀት እንመልከት። በሰዎች ዘንድ ተወዳጅና ተፈቃሪ ከሚያደርጓቸው እውነታዎች ውስጥ አንደኛው የማዳመጥ ጥበብ ነው። የማዳመጥ ጥበብ ነው። ሰዎች ከሁሉም በላይ የሚፈልጉት ነገር ምንድነው? መስማት፣ መከበር፣ መረዳት ወይስ ሌላ? የስነ ልቦና ባለሙያዎች እንደሚናገሩት አንድን ሰው በሙሉ ትኩረት ስታዳምጡት እሴቱን እንደምትረዱትና እንደምታከብሩት እንዲሁም የሚናገረው ነገር ዋጋ እንዳለው እንዲሰማው እያደረጋችሁት ነው። ይህ ደግሞ በራስ ስር ወደ ልባችሁ እንዲቀርቡ ያደርጋቸዋል። ታዋቂው የንግድ አማካሪ ዴል ካርኔጊ ይህን ጥበብ በሚገባ ተረድተውታል። አንድ ጊዜ በፓርቲ ላይ ከአንድ ሰው ጋር ሲያወሩ ያ ሰውዬ ስለ ራሱ ሕይወትና ፍላጎት ብዙ ማውራት ፈለገ። ካርኔጊም በሙሉ ትኩረት አዳመጡት። ማዳመጥ ብቻ ሳይሆን በሚያወራው ነገር ዙሪያ ጥያቄዎችንም ይጠይቁ ነበር። ውይይቱ ሲያልቅም ያ ሰውዬ ወደ ሌሎች ሰዎች ሄዶ ካርኔጊ እኮ በጣም ጥሩ ተናጋሪ ነው አላቸው። ካርኔጊ ግን ያን ያህል አልተናገሩም። ያደረጉት ነገር ቢኖር ጥሩ አድማጭ በመሆን ሰውየው ሲናገር ማዳመጥ ነበር። ሰዎች የራሳቸውን ታሪክ የሚነግሯቸውና የሚሰሟቸውን ሰዎች በጣም አድርገው ይወዳሉ። ካርኔጊም ይህን ታላቅ እውነት በመረዳት በመጽሐፋቸው ላይ ሰዎች ከሁሉም ነገር በላይ የሚወዱትና የሚፈልጉት ነገር ቢኖር ሲያወሩ የሚያዳምጣቸውን ሰው ነው በማለት ነበር ያሰፈሩት። ታላቁ ፈላስፋ ኤፒክታተስም ቢሆን ይህን እውነታ ሲያስረዳ ሁለት ጆሮና አንድ ምላስ የተሰጠን ብዙ እንድንሰማና ትንሽ እንድንናገር ነው ነበር ያለው። ይህ ጥልቅ እውነታ ነው። ማዳመጥ ሲባል ዝም ማለት ብቻ ሳይሆን የተናጋሪውን ስሜት፣ ሐሳብና ፍላጎት ለመረዳት መጣር ነው። አዛኝነት የምትባለውም እዚህ ላይ ትገባለች። ራስን በሌላው ቦታ አስቀምጠ ማሰብ ማለት ነው። ከሰው ጋር ስትሆኑ ስልኮቻችሁን አስቀምጡ፣ የአይን ግንኙነት አድርጉ፣ ቃላቸውን አትቁረጡ። የተናገሩትን ለማረጋገጥ እየገባኝ ያለው እንዲህ ነው፣ እንደዛ ማለት ነው ብላችሁ መልሳችሁ ጠይቁ። ትኩረት መስጠት የራስን ፍላጎት ወደ ጎን አድርጎ ሌላውን ከልብ ማክበር ነው። ይህን ስታደርጉ እናንተ ለማስመሰል ብቻ ሳይሆን ከልባችሁ እየሰማችሁት እንደሆነና ለንግግሩ ዋጋ እየሰጣችሁ እንደሆነ ይገነዘባል። ይህም እናንተ በሰውየው ዘንድ የተወደዳችሁና ጥሩ አድማጭን ብቻ ሳይሆን ጥሩ ተናጋሪ እንደሆናችሁ እንዲረዳ ያደርገዋል። ሁለተኛ፣ ታማኝነትና ክፍትነት። ሁለተኛው ነጥብ ደግሞ ታማኝነትና ክፍት መሆን ነው። ማንም ሰው የውሸት ሰው ወይም ግብዝ ሰውን አይወድም። ሰዎች የሚፈልጉት እውነተኛ፣ ስህተት መስራት የሚችል እንደነሱ የሆነ ሰው ነው። ፍጹም ለመምሰል መሞከር ሰዎችን ከእናንተ ያርቃቸዋል፣ ክፍት መሆን ግን ያቀርባቸዋል። ታዋቂዋ ተመራማሪ ዶክተር ብሬኒ ብራውን ክፍትነት ወይም ደካማነት ማሳየት ርዕስ ላይ ባደረገችው ጥናት ሰዎች ወደ ክፍትና እውነተኛ ሰዎች ይበልጥ ይሳባሉ። ፍጹም ለመምሰል ስንሞክር በእኛና በሌሎች መካከል ግንብን እንፈጥራለን። ግን ስህተቶቻችንን፣ ፍርሃቶቻችንንና ድክመቶቻችንን በአግባቡ ስናሳይ ሌሎች ከእኛ ጋር መገናኘት ቀላል ይሆንላቸዋል። እኔም እንደዚህ ይሰማኛል እንዲሉ ዕድል እንሰጣቸዋለን። ሶቅራጠስም ቢሆን ራስን ወቅ ኖት ዩርሰልፍ ሲል ያለ ምክንያት አይደለም። ራስን ማወቅ ማለት ጥንካሬን ብቻ ሳይሆን ድክመትህንም መረዳት ማለት ነው እና ያንን ድክመት ለመቀበልና በአግባቡ ለማካፈል ድፍረት ሲኖርህ ሰዎች እንደምታምናቸው ይሰማቸዋል እና እነሱም ያምኑሃል። የራሳችሁን ተሞክሮዎች ጥሩም መጥፎም በአግባቡ አጋሩ። ስህተት ስትሰሩ ስህተቶቻችሁን እመኑ። የማታውቁት ነገር ሲኖር አላውቅም በሉ። የምትናገሩትና የምትሰሩት ነገር የተጣጣመ ይሁን። ታማኝነት ወይም ኢንቴግሪቲ ሰዎች እምነት እንዲጥሉባችሁ ያደርጋል። ሶስተኛ፣ እውነተኛ አድናቆትና እውቅና። ሶስተኛው ቁልፍ ደግሞ ለሰዎች እውነተኛ አድናቆትና እውቅና መስጠት ነው። እያንዳንዱ ሰው በተፈጥሮ ዋጋ ሊሰጠውና ሊከበር ይወዳል። የምስጋና ቃል ከልብ የመነጨ አድናቆት የሰዎችን ቀናነት ሊያበራ፣ መንፈሳቸውን ከፍ ሊያደርግና ከእናንተ ጋር ጥልቅ ትስስር እንዲፈጥሩ ሊያደርግ ይችላል። ኦፕራ ዊንፍሬ እንደዚህ አይነት ታላቅ ሰው መሆን የቻለችባቸው ምክንያቶች አንዱ በዙሪያ ያሉትን ሰዎች ዋጋ የመስጠትና የማሳደግ ችሎታዋ ነው። የእርሷ የቲቪ ፕሮግራሞችም ሆነ የንግድ ሥራዎቿ የተመሰረቱት በሰዎች እምቅ አቅም ላይ በማመንና እውቅና በመስጠት ላይ ነው። አንድ ሰው ትንሽ ነገር ቢያደርግም ኦፕራ የእሱን ጥረትና ተሰጥኦ ከልብ ታደንቃለች። ይህም ሰዎችን ወደ እርሷ እንዲቀርቡና እንዲወዷት አድርጓል።
ታላቁ አሜሪካዊ ፈላስፋ ራልፍ ዋልዶ ኤመርሰን አንድ ጊዜ እንዲህ ብሎ ነበር፣ የማገኘው ሰው ሁሉ በአንድ ነገር ከኔ ይበልጣል፣ በዚህም ከእሱ እማራለሁ ነበር ያለው። ይህም ማለት በሁሉም ሰው ውስጥ ሊታይ የሚችል መልካም ነገር፣ ሊደነቅ የሚችል ጥረት አለ ማለት ነው። እናንተ ደግሞ ያንን መልካም ነገር በመመልከትና ዕውቅና በመስጠት ልዩ ትሆናላችሁ። አድናቆታችሁን በግልጽና በቅንነት ግለጹ። ምስጋናችሁ የተለየ ነገር ላይ ያተኮረ ይሁን። ለምሳሌ ጥሩ ሥራ ሰርተሃል ከማለት ይልቅ ይህንን ሥራ የሠራበት መንገድ በጣም ፈጠራ የተሞላበት ነው ማለት የበለጠ ጥሩ ነው። አድናቆትን ለውጤት ብቻ ሳይሆን ለሂደቱም ስጡ። አመሰግናለሁ የሚለውን ቃል ብዙ ጊዜ ተጠቀሙት። አራተኛ የልግስና መርህ የመስጠት ኃይል። አራተኛው የሥነ ልቦና እውነት የልግስና መርህ ነው። የሰው ልጅ በተፈጥሮ የተቀበለውን ለመመለስ የሚፈልግ ፍጡር ነው። እናንተ ሳትጠብቁ ስትሰጡ፣ ስትረዱ ወይም ደግነት ስታሳዩ ሰዎች በውስጣቸው ለእናንተ የመልካም ምኞትና የመውደድ ስሜት ያዳብራሉ። ታላቁ የቢዝነስ ሰውና በጎ አድራጊ አንድሪው ካርኔጊ ከመጀመሪያው ጀምሮ ለሌሎች በመስጠት ያምን ነበር። ንግዱን እንደጀመረ ለሰራተኞቹ የተሻለ የሥራ አካባቢና ጥቅማ ጥቅም ይሰጥ ነበር። በኋላም ሀብቱን በሙሉ ማለት ይቻላል ለበጎ አድራጎት አውሏል። ሰዎችን መርዳት፣ ለእነሱ ዋጋ መስጠት የመጨረሻ ሕይወት እርካታ እንደሆነ ያምን ነበር። እሱ የሰጠው ልግስና በብዙዎች ዘንድ እንዲወደድና ስሙ እስከ ዛሬ እንዲዘከር አድርጎታል። ታላቁ የፍልስፍና መርህ ወርቃማው ሕግ ዘ ጎልደን ሩል ለሌሎች የምትመኙትን እነሱም እንዲመኙላችሁ የምትፈልጉትን ሁሉ እናንተ ለሌሎች አድርጉ ይላል። ይህ ሕግ የልግስናን መርህ የሚገልጽ ነው። ሳትጠብቁ ስትሰጡ ዓለምን መልሳ ትሰጣችኋለች። ምናልባትም በሰዎች ልብ ውስጥ ባላችሁ ቦታ ሊሆን ይችላል። እርዳታ ፈልገው ሳይመጡ በፊት እጃችሁን ዘርጉ። ዕውቀታችሁና ሀብታችሁን ለሌሎች አካፍሉ። ለሌሎች ጊዜና ትኩረት በመስጠት ልግስናችሁን አሳዩ። ትንሽ የሚመስሉ የደግነት ሥራዎችን አትርሱ። አምስተኛ የስሜት ብልህነትና ራስን መቆጣጠር። አምስተኛው የሥነ ልቦና እውነታ የስሜት ብልህነትና ራስን መቆጣጠር ነው። ሰዎች ስሜታቸውን ከሚቆጣጠሩ፣ ተረጋግተው ነገሮችን ከሚያዩና በብሩህ ተስፋ ከሚኖሩ ሰዎች ጋር መሆን ይመርጣሉ። በስሜታዊነት መነሳሳት፣ በፍጥነት መቆጣት ወይም ተስፋ መቁረጥ ሰዎችን ከእናንተ ያርቃል። የደቡብ አፍሪካው ታላቅ መሪ ኔልሰን ማንዴላን ውሰዱ። የ27 ዓመት እስር ሕይወት ኑሮ ከወጡ በኋላ እንኳን በሀገራቸው ያለውን ከፍተኛ ጥላቻና ውጥረት በረጋ መንፈስ መምራት ችለዋል። የሌሎችን ስሜት መረዳትና የራሳቸውን ቁጣ ወደ ገንቢ ጉልበት መቀየር የስሜት ብልህነት ታላቅ ምሳሌ ነው። ሰዎች እንዲህ አይነት መረጋጋትና ጥበብ ካላቸው ሰዎች ጋር መሆንን በጣም ይወዳሉ። በፍልስፍናም ስቶይዝም የሚባለው የፍልስፍና ዘርፍ ሰላምን በማምጣትና ስሜቶቻችን በመቆጣጠር ላይ ያተኩራል። እንደ ሴኔካና ማርከስ ኦሬሊየስ ያሉ ፈላስፎች የምናዝነው በነገሮች ምክንያት ሳይሆን ነገሮችን በምንመለከትበት መንገድ ምክንያት ነው ሲሉ ያስረዳሉ። ስሜታችንን መቆጣጠር የሕይወት ውጣ ውረዶችን በረጋ መንፈስ እንድንጋፈጥ ያስችለናል። ይህም ሰዎችን ወደኛ ይስባል። ስሜታችሁን ተገንዘቡና ለምን እንደተሰማችሁ ለመረዳት ሞክሩ። ከመናገራችሁ ወይም ከመስማታችሁ በፊት ትንሽ ቆም ብላችሁ አስቡ። አዎንታዊ አመለካከትን ለማዳበር ሞክሩ። ስህተት ስትሰሩ ይቅርታ ለመጠየቅ አትፍሩ። ስድስተኛ የጋራ መግባባትና ልምዶች። ስድስተኛውና የመጨረሻው ግን እጅግ አስፈላጊ የሥነ ልቦና እውነታ የጋራ መግባባትና ልምዶችን መፍጠር ነው። ሰዎች ከራሳቸው ጋር ተመሳሳይነት ካላቸው ወይም የጋራ ልምዶች ካሏቸው ሰዎች ጋር በበለጠ መሆን ይፈልጋሉ። የጋራ ፍላጎቶች፣ የጋራ እሴቶች ወይም አብረው የተሰሩ ነገሮች ጠንካራ ትስስርን ያመጣሉ። ታዋቂ የአሜሪካ ፕሬዝዳንት ፍራንክሊን ዲ ሩዝቬልት ሰዎችን ለማገናኘት ልዩ ችሎታ ነበራቸው። ከማንኛውም ሰው ጋር ሲያወሩ የጋራ የሆነ ፍላጎት ወይም የተሞክሮ ነጥብ ያገኙ ነበር። ለምሳሌ ስለ አንድ አካባቢ ሰው ወይም ስለ አንድ የትርፍ ጊዜ ማሳለፍ ያውቀው ከዚያ ሰው ጋር መነጋገር ይጀምራሉ። ይህም ያ ሰው ፕሬዝዳንቱ እኔን ያውቁኛል እንዴ? እንደኔ አይነት ሰው ናቸው እንዲል ያደርገዋል። ይህ የጋራ መግባባት ትልቅ የመውደድ ስሜት ይፈጥራል። አርስቶትል ስለ ጓደኝነት ሲናገር በሶስት ዋና ዋና ክፍሎች ከፍሎ ያስቀምጣል። ከእነዚህም አንዱ የጥሩነት ጓደኝነት ነው። ይህ የሚመሰረተው በጋራ እሴቶች፣ በጋራ የሕይወት እይታዎችና መልካም ነገሮችን በጋራ በማሳደግ ነው። የጋራ መግባባት መፈለግ ማለት የእነዚህን እሴቶች ድልድይ መገንባት ማለት ነው። ከሰዎች ጋር ስታወሩ የጋራ ፍላጎቶቻችሁን ወይም ልምዶቻችሁን ለማወቅ ጥያቄዎችን ጠይቁ። የራሳችሁን ፍላጎቶችና እሴቶች ግለጹ። አብራችሁ ጊዜ ለማሳለፍ የሚያስችሉ ተግባራትን ፈልጉ። የተለያዩ ሐሳቦች ቢኖራችሁም እንኳን
በአክብሮት ተከራከራችሁ የሌላውን ሐሳብ ለመረዳት ሞክሩ። እንግዲህ ውድ ተመልካቾቻችን በሁሉም ሰው ተወዳጅ የሚያደርጋችሁ ምስጢር ቀላል ነው። ይህ የውሸት ስብዕና መፍጠር አይደለም፣ ይልቁንም የሰውን ተፈጥሮ መረዳትና በቅንነት መተግበር ነው። አስታውሱ፣ በሙሉ ልባችሁ አዳምጡ። ሰዎች እንዲሰሙና እንዲረዱ ይፈልጋሉ። እውነተኛ ሁኑ። ታማኝነትና ክፍትነት ልቦችን ያገናኛል። አድናቆታችሁን በቅንነት ግለጹ። እያንዳንዱ ሰው ዋጋ እንዲሰጠውና ዋጋ እንዳለው ማወቅ ይፈልጋል። ለጋስ ሁኑ። መልካምነት መልካምነትን ይወልዳል። ስሜታችሁን ተቆጣጠሩ። መረጋጋትና ብሩህነት ለሰዎች ተስፋ ይሰጣል። የጋራ መግባባትን ፍጠሩ። ትስስር የሚመጣው ከጋራ ልምዶችና እሴቶች ነው። እነዚህን የስነ ልቦና እውነታዎች በሕይወታችሁ ውስጥ ተግባራዊ ማድረግ ስትጀምሩ የምትፈልጉት ተወዳጅነት ያለምንም ጥረት ወደ እናንተ መምጣት ይጀምራል። አዲስና ጥልቅ የሆኑ ግንኙነቶችን ትመሰርታላችሁ። በራስ መተማመናችሁም ይጨምራል። እናም ሕይወታችሁ በብዙ ትርጉም ይሞላል። አሁን ውሳኔው የእናንተ ነው። ከዛሬ ጀምሮ አንዱን፣ ሁለቱን ወይም ሶስቱን መርሆች ተግባራዊ በማድረግ ጀምሩ። ትንሿ እርምጃ ትልቁን ለውጥ ታመጣለች። ይህ ቪዲዮ ጠቃሚ እንደሆነላችሁ ተስፋ አደርጋለሁ። ቪዲዮ ከተመቻችሁ ላይክ እንድታደርጉት፣ ሼር እንድታደርጉት እንዲሁም ለቻናላችን አዲስ ከሆናችሁ ሰብስክራይብ እንድታደርጉና የቻናላችን ቤተሰብ እንድትሆኑ በአክብሮት እንጠይቃለን። አስተያየቶቻችሁን ደግሞ ከታች ባለው የኮሜንት መጻፊያ ስፍራ ጻፉልን። በሌላ ጠቃሚ ፕሮግራም እስከምንገናኝ ሰናይ ቆይታ ይሁንላችሁ። በሰላም ቆዩ።